እሳቱ ይንደድ እሳቱ ይንደድ እሳቱ ይንደድ እስከ መጨረሻ እሳቱ ይንደድ እሳቱ ጌታ ይባርካችሁ በሏቸው። አሁንም ባርኳቸው። እግዚአብሔር ይባርካችሁ። ክብር ሁሉ ለእግዚአብሔር ይሁን። ፍኑን ዱምቱ ዋቀዮ ፋታው የረዳን ያገዘን አምላካችን እሱ ይባረክ። እንኑ ገርጋሪ ዋቅኒ ከኛ ኤብፎም ዛሬ የእግዚአብሔርን ቃል መንፈስ ቅዱስ በረዳን መጠን እንማማራለን። ሰገሌ ዋቀዮ ሀካ ፉሪ ቁልቁሉኑ ገርጋሪት ወሊን በረና እንዲሁም ደግሞ እንጸልያለን። ከስመስሞን ከደን ተነስተን በእግሮቻችን እንቆምና የእግዚአብሔርን ቃል አንብበን ካኔ ሚለ ከኛ ዳበኔ ሰገሌ ዋቀዮ ወሊን ዱቢፈና ሉቃስ ምዕራፍ 3 መጽሐፈ ወንጌለ ሉቃስ ቡቁና ሰድ ከቁጥር 16 ጀምረን እናነባለን። ለኮፍስ ኩዳጃ ካስኔ ዱቢፈና እንደዚህ ይላል። ከርጀዳ ዮሐንስም መልሶ በውሃ አጠምቃቸዋለሁ፣ ነገር ግን የጫማውን ጠፍር መፍታት የማይገባኝ ከኔ የሚበረታ ይመጣል፣ እርሱ በመንፈስ ቅዱስና በእሳት ያጠምቃቸዋል። አሜን። መንሻው በእጁ ነው፣ አውድማውን ፈጽሞ ያጠራል፣ ስንዴውንም ወደ ጎተራው ይከታል፣ ገለባውን ግን በማያጠፋ እሳት ያቃጥለዋል አላቸው። ሐዋርያ ሥራንም ላንብብ። ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጦ የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ድንገተስ ሁርሰን ዋቀራ አከቡቤ ቢሱት ዳጋሜ መንጨ ኢሳን ኬሰ ጅረንስ ጉቴ አረበ ቢዳ ካን ፈካታን ኢሳንት ሙለተን ገርገንተም ሳኒስ ወንቲ አካ አረበ ቢዳ ኩን ቶኮን ኢሳኒ ረታአን የሙስ ሁንዱምት ኢሳኒ አፉሩ ቁልቁሉዳን ጉተመን አካ አፉሩ ዱበቹ ኢሳኒፍ ከነት ሀፋን ገራገራ ዱበቹ ጨልቀበን። ሃሌሉያ። በዚህ ቀን እንደዚህ ብለን እንማማራለን። የመንፈስ ቅዱስ እሳት አብደ ፉረ ቁልቁሉ ጀነ ወሊን በረና። እስኪ ከኔ ጋር በሩ የመንፈስ ቅዱስ እሳት በሉ። አብደ ፉረ ቁልቁሉ ጀዳ የአማኞች ክብር ነው። የመንፈስ ቅዱስ እሳት በሉ። አሁን ያነበብናቸው ሁለቱም ክፍሎች ላይ ኩታ ለማንማ ወሊን ዱቢፈነ ከነ ሁንደት ሁለት ነገርን አጠንክሮ ይናገራል። ወንቶተ ለመረጥ ጥየፈቴ ዱበታ እሳት ሊመጣ እንዳለ አብደቱ ዱፋይደ። ሃሌሉያ አሜን፣ ሃሌሉያ። ላቁማችሁና አንድ ደቂቃ ብቻ ላውራ፣ ከዛን ጸልየን እንቀጥላለን። ድሮ ክፍለ ሀገር እያለን አንድ ነገር ያደርጋሉ ሴቶች ወይም ደግሞ እናቶች። ቦሎዋን ዱበርቶታ ዋቶ ኮጎዱ እሳቱን ሊያሳድሩ ሲፈልጉ አብደ ቡልቹ ጋፈ በርባደን አመድ በላዩ ያደርጋሉ ዳራ ይረትነቁ እና ጧት ያንን እሳት መጠቀም ሲፈልጉ ይመጡና ጋፈ ገነማ በደሰነ ፈየደሙ በርባ አመዱን ከእሳቱ ላይ አንስቶ ዳራ ሰነ ሰራ ካክ ያንን እሳት ያቀጣጥላሉ። አብደሰነም ቦቤሱ አሁን ዛሬ እግዚአብሔር አንድ ነገርን በእኔና በእናንተ ህይወት ያደርጋል። ዋቀይ ሐረዋቶ ኮ አመድ የሆነውን ነገር ከኛ ላይ ያራግፈውና ዳራቴ ኑራ ቢትምሳ እሱም የማይከብርበትን ነገር ከኛ ላይ ያራግፈውና የቀዘቀዘውን የመንፈስ ቅዱስ እሳት በቤተ ክርስቲያን፣ በቤታችን፣ በህይወታችን ያቀጣጥለዋል። እስኪ አንድ ሰው ጮ አሜን ይበል። እስኪ አንድ ሰው ጮ አሜን ይበል። የመንፈስ ቅዱስ እሳት በሉ ከኔ ጋር ድገሙና የመንፈስ ቅዱስ እሳት በሉ። እያቲ አቢዳ ፉረ ቁልቁሉ ጀዳ ደበላቲ አቢዳ ፉረ ቁልቁሉ ሄዳ ሀርከ ኬሰ ምርጋ ገረ ዋቀዮት ወልካፈዳ ለሃቶ ፌራ ዲያና ማክራ ዳላ 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 ዳቦሽ ኤክራ ሀዲላ ባራ ዲያና ማያ። ሁለት እጆቻችሁን ዘርጉ ወደ እግዚአብሔር። ይሄ ማለዳ ስርዓት ፈጽመን የምንሄድበት ማለዳ አይደለም። ከመለኮት ጋር ተገናኝተን የምንወጣበት ማለዳ ነው። ገነሚኩን ገነመት ሴራራ ወኔ ባኑ ሚቲ ገነመት አቢዳ ፉረ ቁልቁሉ ጅሬኛ ኬኛ ረቲ አርኪኖዳ አላባሃዲ ክራዲያስ በዚህ ማለዳ ስጸልይ ይህ ቃል ወደ እኔ ይመጣ ነበር። የክብሬን ቤት አከብረዋለሁ የሚል ድምፅ ወደ እኔ ይመጣል። የክብሬን ቤት አከብረዋለሁ የሚል መነውልፍነ ኮቲን አኑልፌሳ መነከበጀ ኮቲን አንከበጃ ሃሌሉያ አቢደኮ ዶአርሳ ተንዴብሳ አቢደኮ ሰበኮ ግዱ ተንዴብሳ
አቢደኮ ዳሎተ ግዱት ተንዴብሳ የመንፈሴን እሳት መልሳለሁ። የመንፈሴን እሳት አቀጣጥላለሁ። በሕዝቤ መካከል እከብራለሁ። በአገልጋዮቼ ላይ እከብራለሁ። በቤተ ክርስቲያን ላይ እከብራለሁ። ይህ ማለዳ የኔና የናንተ ማለዳ ነው። ሃሌሉያ ካዳባሽ ካዳራ ላባራዲያስ አሜን። የጠፉ እሳቶች ይቀጣጠላሉ። በአመድ የተሸፈኑ ማንነቶች ይገለጣሉ። ጅሬኝ ዳራዳን መከሜቱ አደባ በአመድ የተሸፈኑ ማንነቶች ይገለጣሉ። አመዱ ይራገፋል። የመንፈስ ቅዱስ እሳት ይነዳል። ይህ ቤተ ክርስቲያን የመንፈስ ቅዱስ እሳት የሚሰራባት ትሆናለች። ቻሃዲ ክሬዴ ፌላዲያኖስ አሜን ሃሌሉያ ሴላ ባራባላባሶ አሜን አርኬ ባላዲናሞስ ፕሬዴ ቬላዲያስ አሜን። እግዚአብሔር እንደዚህ ነው የሚለው፣ የክብሬን ቤት አከብራለሁ። የክብሬን ቤት አከብራለሁ። መነ ኡልፊነ ኮነን ኡልፌሳ መነ ከበጀ ኮነን ከበጀ አቢዳነ ሙላዳ አቢዳነን ደርባ አቢዳነን ሆጀዳ ተረት ተረት ያበቃል። እግዚአብሔር ተረት ተረት አይደለም። መንፈስ ቅዱስ ተረት ተረት አይደለም። ዛሬም ሕያው ነው። ዛሬም ሕያው ነው። እስኪ ጩኹና ሕያው ነው በሉ። ሕያው ነው በሉ። ጅራታዳ ጀዳሜ አፉሪ ቁልቁሉን ጅራታዳ አሜን። መንፈስ ቅዱስ እናመሰግንሃለን። እሳትን በመካከላችን አንድድ አንድድ። ተመስገን በኢየሱስ ስም አሜን። ቅድም ያነበብናቸው ሁለቱም ክፍሎች ላይ ዮሐንስ በትንቢት ወይም ደግሞ በተስፋ መልክ አንድ እሳት ሊመጣ እንዳለ ይናገራል። እጁን እያጠቆመ እኔ በውሃ እያጠመቅኳችሁ ነው። የኔ ጥምቀት የውሃ ነው። ከኔ በኋላ ግን የሚመጣ አንድ አካል አለ። እሱ ሲመጣ ውሃ ብቻ አይደለም አጥምቋችሁ የሚሄደው፣ በውሃና በእሳት ያጠምቃቸዋል እያለ ይናገር ነበር። ቀጥለን ደግሞ ያነበብነው ሐዋርያት ሥራ ምዕራፍ 2 ላይ የተነገረው ተስፋ የተነገረው ቃል ሲፈጸም እናገኘዋለን። ያ ተስፋ ደግሞ እንደዚህ ነበር። በነቢዩ ኢዮኤል መካከል እግዚአብሔር ተናግሮ ነበር። በመጨረሻ ዘመን ከመንፈሴ አፈሳለሁ፣ ሴትና ወንድ ልጆቼ ላይ ከመንፈሴ አፈሳለሁ፣ ትንቢትን ይናገራሉ፣ ራእይን ያያሉ ብሎ ተናግሮ ነበር። ጌታ ኢየሱስ ክርስቶስም በዚች ምድር ላይ ሲመላለስ ከኔ በኋላ የሚመጣው እሱ ወደ እውነት ሁሉ ይመራቸዋል እያለ ለደቀ መዛሙርቱ ተስፋን ይሰጣቸው ነበር። እና ጌታ ኢየሱስ ወደ ሰማያት ሊወሰድ ሲል እሱን እያዩ ሐዋርያት በጣም ተክዞ ምናምን እነሱን ሲያዩ እነዛ መላእክቶች መጥተው እንደዚህ አላቸው፣ ስለምን ወደዛ እያያችሁ እናንተ ትቆማላችሁ? እያያችሁት እንደሄደ ተመልሶ ይመጣል። ተመልሶ ይመጣል። ተመልሶ ይመጣል። አንድ ተስፋን ግን ሰጥቶ ነበር። ያም የመንፈስ ቅዱስ እሳት እንደሚመጣ። ስለዚህ ሐዋርያት ያደረጉት ያንን ተስፋ ለመጠባበቅ ገቡ ወደ ቤታቸው። ይጸልዩ ነበር፣ ይተጉ ነበር። እየጸለዩ ሳለ እየተጉ ሳለ ጌታን እየጠበቁ ሳለ አንድ ድምፅ እንደ አውሎ ንፋስ የሆነ ድምፅ ከሰማያት ተሰማ። ድምፁም የነበሩበትን ቤት ሞላው፣ እያንዳንዳቸውም ላይ ተቀመጠ። በማያውቁት በአዲስ ልሳኖች መናገር ጀመሩ። ከዛ ጊዜ ጀምሮ በአማኞች ሁሉ ላይ የሚሰራ የመንፈስ ቅዱስ እሳት ለሁሉም ሰው አብለበል ሆነ። ክብር ለእግዚአብሔር ይሁን። እና መንፈስ ቅዱስ በተለያዩ መንገዶች ተገልጧል።
በእሳት ተገልጧል፣ አብዳን ሙለቴራ በውሃ ተገልጧል፣ ብሻን ሙለቴራ በርግብ መልክ ተገልጧል፣ ጉጌ ፈካቴ ሙለቴራ ኃይል ሆኖ ተገልጧል። ሁምነ ፈካቴ ሙለቴራ እንደዛ ማለት ግን አከጀቹን ገሩ መንፈስ ቅዱስ አፉር ቁልቁሉን እርግብ ነው ማለት አይደለም። ጉጌ ደጀቹ ሚት መንፈስ ቅዱስ አፉር ቁልቁሉ ውሃ ነው ማለት አይደለም። ብሻን ጀቹ ሚት መንፈስ ቅዱስ አፉር ቁልቁሉ እሳት ነው ማለት አይደለም። አብዳ ጀቹ እና መንፈስ ቅዱስ ማን ነው ስትሉ አፉር ቁልቁሉ ነኝ ጋፈ ከሥላሴ አካል አንዱ የሆነ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ዋቅ ቶኩማ ሰደን ዋቀዮራ ስግደት የሚገባው አገለኒ ከኒሳፍ ማለት ክብር የሚገባው ፍኒ ከኒሳፍ ማለት ውዳሴ የሚገባው ዋቀፈሙ ከኒሳፍ ማለት አምላክ ነው። ዋቀ ዳፉር ቁልቁሉ እስኪ ከጎናችሁ ያለውን ሰው ንገሩት፣ መንፈስ ቅዱስ በሉት። አፉር ቁልቁሉ እንጀዳ ኃይል ሳይሆን በሉት፣ ሁምነቱንታ አምላክ ነው በሉት። ዋቀዮ የሥላሴ አንዱ አካል ነው በሉት። ቃመ ሰደን አባክ ዋቀዮ ከሰ ተኮ ደዳ ብዙ አማኝ መንፈስ ቅዱስን ሲያስብ አማንቶኒ ባይና አፉር ቁልቁሉ ጋፈ ያደን አብ አንደኛ፣ ዋቀ አባ ተኮፋ ጎደኒ ወልድ ሁለተኛ፣ ዋቀል ማሞ ክርስቶስን ለመፋ መንፈስ ቅዱስ ሶስተኛ። አፉር ቁልቁሉ ሰደፋ ጎደኒ ያዱ በሶስተኛ ደረጃ ስለተጠራ መንፈስ ቅዱስ ሶስተኛ አይደለም። ሰደርካ ሰደፋረት ዋማማሜ መንፈስ ቅዱስ አምላክ ነው። አፉር ቁልቁሉ ዋቀዮ ዳ ዋቀ ክብር ለእግዚአብሔር ይሁን፣ ፍኒ ዋቀዮ ክብር ለእግዚአብሔር ይሁን። አሁን ማንነቱን አውቆ መሄድ ጥሩ ነው ብዬ ነው። እኙማ ሳቤ ከኒክ ቤኩን ወርዶፉን ጋሪ ዳዋንቴ እና መንፈስ ቅዱስ አምላክ ነው ስንል ደግሞ አፉር ቁልቁሉን ዋቀዮ ደጋፈ መንፈስ ቅዱስ ሁሉን ያውቃል ማለት ነው። ዋን ሁንደ ቤከቹ አፉር ቁልቁሉን አንደኛ ቆሮንቶስ 2:10 ላይ ቆሮንቶስ ተጠልቀባ ለመኩረን ረቲ መንፈስ የእግዚአብሔርን ጥልቅ ነገር እንኳን ይመረምራል ይላል። ዋን ዶክሳ ዋቀዮ ተ ሁንዱማዩ ሁበቺ ሰይዳ አፉር ቁልቁሉን የእግዚአብሔርን ጥልቅ ነገር እንኳን የሚያውቅ ነው መንፈስ። ዋን ዶክሳ ዋቀዮ ተ ሁንዱማ ከኑ በቺ ሰይዳ እንዲሁም ደግሞ ዮሐንስ ምዕራፍ 16 ላይ ደግሞ ዮሐንስ በቆና ኩደ ጃረትሞ ወደ እውነት ሁሉ ይመራቸዋል ይላል። ዱጋትሞ ገገሰ ሰይዳ ስለዚህ መንፈስ ቅዱስ አፉር ቁልቁሉን ሁሉን አዋቂ ነው። ዋን ሁንደ ከንቤኩዳ መንፈስ ቅዱስ አፉር ቁልቁሉን እውነትን ሁሉ የሚያውቅ ነው። ዱጋ ሁንደ ከንቤኩዳ ሁሉን ማወቅ ደግሞ ሁንደ ቤኩንሞ ለአምላክ ብቻ የተሰጠ ፐርሰናሊቲ ነው። ዱዋዳ ሆጂ ዋቀፍ ከነመ ዱዋ ስለዚህ መንፈስ ቅዱስ ብለን ስናወራ አፉር ቁልቁሉ ጋፈ ጀነ ልሳን እያለን አይደለም። አፋን ሃራ ዱበች መንፈስ ቅዱስ ብለን ስናወራ አፉር ቁልቁሉ የሚሰማን ስሜት እያለን አይደለም። ያደኑት ደጋሙ መንፈስ ቅዱስ ስንል ጋፈ አፉር ቁልቁሉ ሁሉን የሚያውቅ ሁንዱማ ከንቤ እውነቱን ሁሉ የሚያውቅ ዋን ሁንዱማ ወደ እውነት ሁሉ የሚመራ ዱጋው እንዳትከ አምላክ የሆነ ነው። ዋቀዮ ጀቹ እስኪ ከኔ ጋር መንፈስ ቅዱስ አምላክ ነው በሉ። አፉር ቁልቁሉ ዋቀዮ ደዳ ሃሌሉያ ሃሌሉያ ሃሌሉያ። ሃሌሉያ ይሄ ብቻ አይደለም። ከነዱዋሚቲ መንፈስ ቅዱስ አፉር ቁልቁሉ ሁሉን ቻይ ነው። ዋኑ እንደደንዳ ሃሌሉያ። አሜን ሁሉን ቻይነት ዋኑ እንደደንዳ ለአምላክ ወይም ለመለኮት ብቻ የተሰጠ ነገር ነው። እኒ ኩኒ ዋቀፍ ከንከነመ እንኳን ከዋኒ ጎቹ እንደንደው ዱዋዳ መልአኩ ገብርኤል ወደ ማርያም መጣና ኤርገማን ገብርኤል ከረ ማርያሚቱ ድፌድ እንደዚህ አላት፣ አከሲቲን ጀደ ወንድ ልጅን ትወልጃለሽ፣ ሙጫ ዲራ ዴሳ ስሙንም ደግሞ አማኑኤል ትያለሽ ሙጫ መቃሳሞ ኢየሱስ ደታኒ ብሎ ነገራት። አከዘደትሜ ይህ እንዴት ይሆናል አለች። ኩኒ ከመት ታጀተ ጋ ከተፈጥሮ ሕግ በላይ ነው። ኩኒ ሴሮ ማማቲን አላዳ የማይደረግ ነገር ነው። ከንንታኔዳ እንዴት ይሆናል ስትል አከመት ታጋፈሽን ጀደ መንፈስ ቅዱስ በላይሽ ላይ ይመጣል አለ። አፉር ቁልቁሉን ስረት ሃሌሉያ። አሜን። መንፈስ ቅዱስ ለካ ከተፈጥሮ ሕግ በላይ ማድረግ ይችላል። አፉር ቁልቁሉን ኡማማ ሴሮ ማማቲ ኦል ወጀ ለማርያም እንደዚህ አላት፣ አከዘደ መንፈስ ቅዱስ በላይሽ ላይ ምን ያደርጋል? ይመጣል። አፉር ቁልቁሉን ስረዱፋ እሱ ሲመጣ ደግሞ ከተፈጥሮ ሕግ በላይ የሆነ ነገር እንሞ ጋፈ ዱፋን ኡማማን ይደረጋል አላት። ተኡ ደንዳ ስለዚህ መንፈስ ቅዱስ አፉር ቁልቁሉን እኛ ከምናስበው በላይ ነው። ወንተ ኑት ያኑ ኦልት ሁሉን የሚችል አምላክ ነው። ዋቀዮ ኢሰ ሁንደ ደንደው ደን ይሄ ብቻ አይደለም። ከነዱዋሚቲ መንፈስ ቅዱስ አፉር ቁልቁሉን ፈጣሪ ነው። ኡመደስ ውበት ሰጪ ነው። በሩም በሬዲነ ከንከኑላ መዝሙር 104 ቁጥር 30 ላይ መጽሐፈ ፋርፋና ዲባ አፉር ለኮ ሶዶ መረት መንፈስህን ትልካለህ አፉረ ከይን እርጊታ እነሱም ይፈጠራሉ፣ ኢሳን ሞኒ ኡመሙዳ የምድርንም ገጽ ታድሳለህ ይላል። ፉለ ቢ ለፋ ከነሞ ኢን ሃሮም ሲቴና ሰምታችሁኛል? ነደገሰኒቱ መንፈስ ቅዱስ አፉር ቁልቁሉን ፈጣሪ ነው፣ ሂን ኡማ አምላክ ነው። ዋቀዮዳ ፈጣሪ ብቻ ደግሞ አይደለም፣ ኡማ ዱዋሚት ሞ ውበት ሰጪ ነው። በሬዲነ ከናፍ ኢዮብ ምዕራፍ 26 ቁጥር 13 ላይ መጽሐፈ ኢዮብ በቆና ዲግደሚ ጃላ ኮፍ ሰማያት በመንፈስ ውበትን አገኙ ይላል። ሰሚን ኩልሌ አፉረ ከየትን በሬዲነ እጁም በራሪቱን እባብ ወጋች ይላል። አርኪሳስም ሞ ቦፊቻ ኢሰ በለሊ ኡርጉቴ ተዳ ስለዚህ አሁን መንፈስ ቅዱስ ስንል አፉረ ቁልቁሉ ጋፈ ጀኑ ፈጣሪ ነው እያልን ነው። ኡመረ ጀቹ ኬኛ ክብር ለሱ ይሆን፣ ፍኒ ሳፋታው ክብር ለሱ ይሆን። ፍኒ ሳፋታው
አስባ ዘፍጥረት ምዕራፍ 1 ቁጥር 2 አይታችኋል። መጫፈ ኡማማ በቆናታ ኮለኮፍሰ ለማርገታኒቱ ምድር ባዶ ነበረች ይላል። ብዬ ለፋ ኩኒ ዱዋ ቱርቴዳ በምድርም ላይ ጨለማ ነበር ይላል። ለፋ ከነረትስ ዱከነ ቱሬዳ የእግዚአብሔርም መንፈስ በውሃው ላይ ምን አድርጎ ነበር? ሰፎ ነበር ይላል። ዋቀዮስ ሞ ቢሻን ራጉጌ ጅራ ጀዳ ያ በውሃው ላይ ሰፎ የነበረው መንፈስ ቢሻን ራጉጌ ከንቱሬ ፉሪ ምድር ትገለጥ ሲል ምድር ይገልጣል። ሃሌሉያ ለፍቲያ ሙለቱ ጋፈ ጀዱ ለፈ ሙሊስ ጋፋ ለፍታ ሙለቱ ጀዱ ለፍቲ ሙለት የሆነ ይሄ ይፈጠር ሲል ይፈጥራል። ኩኒ ኡማ ሞጀዱ ኢኑማ ስለዚህ መንፈስ ቅዱስ አፉሪ ቁልቁሉን ፈጣሪ ነው። ኡማዳ ፈጣሪ ብቻ ደግሞ አይደለም፣ ኡማ ዱዋሚት ውበት ሰጪ ነው። በሬድነ ከንከኑዳ ሰማያት አያምሩ? ሰማይ አያምርም? ፍጥረት አያምሩ? ውበት የሰጣቸው መንፈስ ቅዱስ ነው። በሬድነ ከነ ከንከ ለሕይወታችሁ በጣም ማማር ትፈልጋላችሁ? እሱ ከመንፈስ ቅዱስ ጋር ተገናኙ። ከእሳቱ ጋር ተገናኙ። እሱ ውበትን ይሰጣል፣ የሌለውን ይፈጥራል። ሃሌሉያ አሜን። መንፈስ ቅዱስ አፉሪ ቁልቁሉን ዳግም ውልደትንና ትንሣኤንም ደግሞ የሚሰጥ ነው። ዳለቱ ሃራዳፊ ዱአ ከኡሞ ከነማፍ ከኑ ሰዳ ዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ ወንጌል ዮሐንስ በቆና ስለኮፍ ተጃ ከዋና ከመንፈስ ዳግም ካልተወለድክ በቀር የእግዚአብሔር መንግስት አታይም አለው። ቢሻን ፋፉራራ ለመተን ለቱ ታና ሞቱ ስለዚህ መንፈስ ቅዱስ ዳግም ውልደትን ይሰጣል። አፉሪ ቁልቁሉን ለቱ ለመፋና ማፍከን መንፈስ ቅዱስ ዳግም ውልደትን ብቻ ደግሞ አይደለም የሚሰጠው፣ ለቱ ለመፋዱ ዋሚት ከንከን ትንሣኤን ይሰጣል። ዱአ ከኡለ ከሱመት ማፍከን ክርስቶስን ከሙታን ያስነሳው የእግዚአብሔር መንፈስ በእናንተ ውስጥ ቢኖራል አፉሪ ክርስቶስ ዱአ ካሰዮሽን ከስ እናንተንም ሙት የሆነውን ማንነታችሁን ደግሞ ያነሳል ይላል ሮሜ ምዕራፍ 8 ላይ። ስለዚህ ዳግም ወልዶናል። ሙሽራው ሊወስደን ሲመጣ ደግሞ ጋፈ ክርስቶስ ነው ፈዳችሁ ዱፉ ሙሽራው ሲጠራው አቤት ብሎ ከኛ ውስጥ የሚቀሰቀሰው እሱ ነው። ኤጋ ለፈ ዱኔ ጅሩ ከሳ ከኑ ካሱ ደንዶ አፉሪ ቁልቁሉ ስለዚህ መንፈስ ቅዱስ አፉሪ ቁልቁሉን ዳግም ውልደትን ጅሬነ አለችሁ ለማፋ ትንሣኤን ቡአካው ለአማኞች የሰጠ ነው። አመንቶታፍ ከንከኔዳ ይሄ ብቻ አይደለም። ከነዱዋሚቲ ጌታ ኢየሱስ ክርስቶስ ጎፍታ ኢየሱስ ክርስቶስ አማኞችን አደራ ሰጥቶ የሄደው ኤጋ ጎፍታን ኢየሱስ አመንቶት ከንት ከነደሜ ለመንፈስ ቅዱስ ነው። አፉረ ቁልቁሉላ ከኔ በኋላ አጽናኙ ይመጣል አላቸው። ኤጋ አናቦዴን ነው እሱ ወደ እናንተ በመጣ ጊዜ ዮኒ ከረከሰን ትዱፌ ወደ እውነት ሁሉ ይመራችኋል ይላል። እስከ ዓለም ፍጻሜ ድረስም ከእናንተ ጋር ይሆናል አለ። መንፈስ ቅዱስ የዘላለም ወዳጅ ነው። አፉሪ ቁልቁሉ እስኪ ከኔ ጋር አሜን በሉ። ትሉታላችሁ ከኔ ጋር መንፈስ ቅዱስ በሉ። አፉሪ ቁልቁሉ ጀዳ የዘላለም ወዳጅ ነው። ለዚህኛውም ለሚመጣውም ወዳጃችን ነው በሉ። ሃሌሉያ አሜን። የመጨረሻ መንፈስ ቅዱስ አፉሪ ቁልቁሉኒ ፐርሶናሊቲ ያለው እኙማ ሳከንቀቡ ማንነት ያለው እኙማ ያዝናል፣ ይደሰታል፣ ያዛል። ክብር ለእሱ ይሁን። አሁን አንድ በጣም የሚገርም እውነት ልነግራችሁ ነው። ሰማያትን ውበት የሰጠው መንፈስ፣ ሁሉን ቻይ የሆነው መንፈስ፣ ሁሉን አድራጊ የሆነው መንፈስ ሳይሰፈር ሳይለካ ሳይመዘን እኔና እናንተ ውስጥ ገብቷል። ዳግም የተወለደ ሰው እንደዚህ አሜን አይልም። እኔና እናንተ ውስጥ ገብቷል። እኔና እናንተ የሱ ቤተ መቅደሶች ነን። ክብር ሁሉ ለመንፈስ ቅዱስ ይሁን። ክብር ሁሉ ለመንፈስ ቅዱስ ይሁን። ዛሬ መጀመሪያ አንብበን ወደ ተነሳንበት ሐሳብ ልመለስና ምክንያቱም ርዕሳችን የመንፈስ ቅዱስ እስኪ በሉት የመንፈስ ቅዱስ አቢዳፉረ ቁልቁሉ ሰገሌ ተኮን አቢዳፉረ ቁልቁሉ ሄዳ አቢዳፉረ ቁልቁሉ የመንፈስ ቅዱስ እሳት በሉ። መንፈስ ቅዱስ እሳት መንፈስ ቅዱስ ለምን በእሳት ተመሰለ? ማለፍ አቢዳም ፈካተ አፉረ ቁልቁሉን ማፈከፈም ለምን በእሳት ተመሰለ? ማለፍ ፈከፈም ቅድም ነግሬያችኋለሁ። እርግማ ስንትሜራ እግዚአብሔር በሚገባን ቋንቋ በሚገባን ንግግር ነው የሚናገረን። ወንቶት ዋኑ ገሉን ፈከኘን ገሉን ትዱበታ ዋቀ። ስለዚህ መንፈስ ቅዱስ ለምን በእሳት ተመሰለ? ማለፍ አቢዳም ፈከፈም አፉረ ቁልቁሉን የእሳትን ስራ ስንመለከት የኦጂ አቢዳላልተኑ አንደኛው ቀበረት ማብሰል ነው። እምብልቼስ እስኪ አሜን አሜን ጀዳ ማብሰል ነው። እምብልቼስ አቢድ እስኪ እንጀራ የምትወዱ እንጀራ ያ የሰበታ ምዕመን በርገር ነው የሚበላው ማለት ነው። እስኪ እንጀራ የሚወድ የለም፣ የተወሰነ እጅ ነው ማየው ፓስተር።
እንጀራ የሚወድ ብዴን ነምን ጃለተን ትወዳላችሁላችሁ? ጃለቱ እንጀራ ከመሆኑ በፊት ብዴን ተውሳት እንዱራ ሊጥ ነበር። ሊጥ ቱሬ እስኪ ሊጥ ደግሞ የምትበሉ በእንጀራውና በሊጡ መካከል የገባ አንድ ነገር አለ። ኤጋሊቲ ብዴን ግዱ ከንገለ ዋተኮት ምን ይባላል? አብድ ምን ይባላል? አብድ በእንጀራውና በሊጡ መካከል ገብቶ የቀየረው ምን ይባላል? ሃሌሉያ! የኔና የእናንተን ህይወት የሚያበስለውም አንድ ነገር አለ። የመንፈስ ቅዱስ እሳት። ዝሬኛ ከኛ ከምብልቼሱ ከንጅጅሩ አፉረ ቁልቁሉን አሜን። ማንም ሊጥ ቢበላ እኙም ቱዩ ሊጥ የሆኛት ሆዱን ያሳምመዋል። ባይ ገራሳ ዱኩብስ ለምንም መሆን አይችልም። ኦማፍዩ ተው እንደንደው እሳት ካገኘው በኋላ ግን ካብድቱ ቀይቦ ነገሩ በፍቅር ነው የምትበሉት። ጃለላኛት ለምን ሲባል ማልፍ ወጀተ እሳት ነክቶታል። አብድቱ ቀይ ልባርካችሁ ዛሬ ጥሬ የሆናችሁ ነገር በመንፈስ ቅዱስ እሳት ይብሰል። አሜን አሜን። አንዳንድ ጊዜ የሮ ተኮ የአማኞች ህይወት ዝሬኛ መንቶታ ያልበሰለ ይሆናል። ዮም እንብልቻኔ በጌታ ናቸው። አመንት ጎፍታ ተመነ አመት አስቆጥሯል። በሮታ ይዱ እድሜ አስቆጥሯል። በረኤዱል ህይወታቸው ግን አልበሰለም። ገሩ ድሬኝ ሳን እንብልቻ ለምን ስትሉ ከእሳት ጋር አልተገናኘም። ያዙት ከጎናችሁ ያለውን ሰው ከእሳቱ ጋር ተገናኝ በሉት። ከእሳቱ ጋር ተገናኝ በሉት። ከእሳቱ ጋር ተገናኝ በሉት። እሳቱ ያበስላል። የሚጠቅም ሰው ያደርጋል። ለክብር ያደርጋል። ለማዕረግ ያደርጋል። ጥሬ የሆነውን ነገር ያበስላል። የመንፈስ ቅዱስ እሳት አብደ ፉረ ቁልቁሉን ብልቼስ ድሬኛ ከሰን ጅጅራ ክብር ለሱ ይሆን። ክብር ለሱ ይሆን። አዎ ማይበላውን ማንነታችንን ማይጠቅመውን ማንነታችንን በእሳቱ ያቃጥለውና ሃሌሉያ ለክብር ያደርገዋል። ድሬኛ ከኝ ማይም ባፍ ነሰና አብድኩን ጅጅራ አሜን። ክብር ለመንፈስ ቅዱስ። ይሄ ብቻ አይደለም። ከነዱዋሚቲ መንፈስ ቅዱስ ለምን በእሳት ተመሰለ ስትሉ የእሳት ዋና ስራ ቅርጽ ያስይዛል። አሁን ቅርጽ የለሽ ክርስትና፣ ቅርጽ የለሽ ህይወት የሚቀየረው በመንፈስ ቅዱስ እሳት ብቻ ነው። አንድ ሰው ጮ እሳት ይበል። አይቷቸዋል። ይሄ በር አያምርም? መጀመሪያ ግን እንደዚህ አልነበረም። ወደ ግራ አርጎታል፣ ወደ ቀኝ ቆርጦታል። እንዲታዘዝ ያደረገው የነደደበት እሳት ነው። ልባርካችሁ በዚህ ማለዳ ቀኝ እጃችሁን ስጡኝ። ልባርካችሁ፣ ቀኝ እጃችሁን ስጡኝ። ልባርካችሁ። ቅርጽ ያጣው ነገራችሁ በመንፈስ ቅዱስ እሳት ቅርጽ ያገኝ። ሞገስ ያጣው ነገራችሁ በመንፈስ ቅዱስ እሳት ሞገስ ያገኝ። ህይወት ያጣው ነገራችሁ በመንፈስ ቅዱስ እሳት ህይወት ያገኝ። ባረኳችሁ በዚህ ማለዳ አዲስ ሼፕ የሚሰጠው የመንፈስ ቅዱስ እሳት ቦጨ ከነማከን ነው አቢደፉረ ቁልቁሉ ቢፈ ከነማከን ነው አቢደፉረ ቁልቁሉ ገነመ ከነ መነ ኬሰን ኬሳ ሀበባው አሜን። ይህ እሳት ከቤታችሁ ውስጥ ይንደድ። አሜን ሃሌሉያ። ይህ ብቻ አይደለም። ይሄን ከነዱዋሚት እሳት አብዲ ብርሃን ይሰጣል። ኢፈከና እስኪ ብርሃን በሉ። ብርሃን በሉ እስኪ። የመንፈስ ቅዱስ እሳት በእኛ ህይወት ውስጥ ሲነድ ብርሃን ነው በልባችን የሚበራው። ብርሃን በበራበት ልብ ውስጥ ደግሞ ጨለማ ስፍራ የለውም። ኃጢአት ስፍራ የለውም። ሰይጣን ስፍራ የለውም። በሽታ ስፍራ የለውም። ዓለማዊነት ስፍራ የለውም። ለምን ሲባል ብርሃን የሚሰጠው መንፈስ ተገልጧልና። አንዳንድ አማኝ ጨለማን ይፈራል። ብራዘር እሳቱን አንድደው። ጨለማን ከምትፈራ እሳቱን አንድደው። እሳቱ የነደደ ቀን ጨለማ አይቋቋምህም። እሳቱ የነደደ ቀን የትኛውም ዓለማዊነት አይቋቋምህም። ክብር ለመንፈስ ቅዱስ ይሁንለት። መንፈስ ቅዱስ በእሳት የተመሰለበት ሌላኛው ምክንያት እሳት ቆሻሻ የሆነውን ነገር ያቃጥላል፣ ይቀድሳል ማለት ነው። መቀደስ ያለ መንፈስ ቅዱስ አይቻልም። ቅድስና ያለ መንፈስ ቅዱስ አይታሰብም።
ስለዚህ መንፈስ ቅዱስ ወደ ውስጣችን ሲገባ አፉሪ ቁልቁሉ ከረ ኬኘት ጋፈ ዱፉ እሳቱ በልባችን ሲነድ አፉሪች አብድ ጋፈ ለበ ኬኘት ቆሻሻ የሆነውን ነገር ያቃጥለዋል። ወንቶተ እንታኔ ዋቀየትን ቶሎ እንዱማን ጉባ ስለዚህ ከናፊ በዚህና በሌሎች ምክንያት ሰቦታ ከናፍ ከነ ፈካተኒፍ መንፈስ ቅዱስ በእሳት ተመስሏል። ከናፍ አብዳን ፈከፈ ሜራ ሁሉ ቁልቁሉን ይህ የመንፈስ ቅዱስ እሳት አብድ ኩኒ በአዲስ ኪዳን የተገለጠ ብቻ አይደለም። ከኩሃራ ከሰት ከን ሙለት ድዋሚቲ በብሉይ ኪዳንም ተገልጧል። ከኩሞፋ ከሰትስ ሙለታ ቱሪ አንድ ጥቅስ አብረን ብናነብ ደስ ይለኛል። መተዶ የተኮ ቶሊን ዱብስነት ቶላ ዘጸአት ምዕራፍ 13 ሴረበኡ በቆና ኩደሰት ቁጥር 21 ጀምሬ ነው የማነበው። ለኮስ ዲግደሚ ተኳጋ ዲግደሚ ለማት እንደዚህ ይላል። ከስደደ በቀንና በሌሊትም ይሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ሊያበራላቸውም ሌሊት በእሳት አምድ እግዚአብሔር ከፊታቸው ሄደ። ሃሌሉያ። ዋቀየው ኢሳን አልከኒፊ ጉያ አደሙ ደንዳአኒፍ ጉያ ኡቱባ ዱሜሳቲን ኢሳን ዱራ ደሜ ከራ ኢሳን ይተገርሲስ halkan ammoo utubaa biddaatiin isaaniif ibsee akkasitti isaan gaggeesse አሜን። በደመና አምድ በቀን በእሳት ጉያ ኡቱባ ዱሜሳቲን halkan ammoo ኡቱባ biddaatiin የእሳት አምድ ደግሞ በሌሊት ከህዝቡ ፊት ከቶ ፈቀቅ አላለም። 22 ነው ያነበብኩት። ኡቱባን አብዳ halkan ኢሳን ፉልዱራ ኢንሶኪነ ይላል። በጣም ይሄንን ክፍል ሳጠናና ሳነብ በጣም ደስ ያለኝ ነገር ነው የምነግራችሁ። ኩታ ከነጋፋን ዱብስ ወንት ነቲ ቶለ ባየን እግዚአብሔር የእስራኤልን ህዝብ ከግብጽ ይዞ ሲወጣ ዋቀዮ ሰብ እስራኤል ጋፋ ቢየምስሪ ከሰባታደም በቀን ጉያት እሳት ፀሐይ እንዳያቃጥላቸው ኢፍቲ አዱ አከሳን ጉምኔ በደመና አምድ ይላል ኡቱባ ዱሜሳቲን ኢሳን ገጌሳቱ መራቸው። ገጌሳቱ በሌሊት ደግሞ አልከኒን ሞ በእሳት አምድ ኡቱባ አብዳቲን መራቸው ገጌሴ። ከዛን ደግሞ መጨረሻ ላይ እንደዚህ ይላል ከቶም ፈቀቅ አላለም። ፉልዱረ ሳኔቲ አደት ሳን ራደምባኔ እስራኤል ከግብጽ አገር ወጥቶ ሰምን እስራኤል ብየ ግብጽ ከሳ ወደ ከነዓን እስኪደርስ ድረስ ከረከነዓን ተገደሙት እሳት አልተለያቸውም። አብዲ ሳን ራደምባኔ ኧረ አንድ ሰው አልሰማኝ። አሜን። እስራኤል ከግብጽ ወጥቶ ሰምን እስራኤል ብየ ግብጽ ይበኤ ከነዓን እስኪገባ በከ አብዲ ተመጋውት ያ የእሳት አምድ ኡቱባን አብዳሱን ፈቀቅ አላለም ነበር ይላል። ኢሳን ራደምባኔ ትቷቸው አልሄደም ነበር ይላል። እና ይህንን ነገር አንብቤ ወደ አዲስ ኪዳን ስመጣ ከነዱብሴ ጋፋን ከኩሃራት ዱፉ ከዚች ዓለም አውጥቶን ብየ ለፋ ከነራኑ ባሴ ወደ ዘላለም ቤታችን የሚያደርሰን መነበረበራ ከኘት ከቶ ፈቀቅ የማይል እስከ መጨረሻው የሚያሳልቀን ለዘላለም ከኛ ጋር የሚሆን አንድ እሳት አለ። እሱም የመንፈስ ቅዱስ እሳት ይባላል። እንስማ ቢደፉረ ቁልቁሉ ጀደማሜን ሳነቦ በጣም የገረመኝን ነገር ልንገራችሁ። ከነዲበሞ ከነድንቅ ሲሰ ተኮን ስንቲማ አምድ ነው ይሏል። ኡቱባ ሌዳ ፒላር ኡቱባ አምድ። እናንተ የከተማ ስለሆናችሁ ይሄን ነገር አታውቁትም። እስን ባየን ከሰነማ መጋላዋን ታታኒፍ ኡቱባ እምቤክተን ኡቱባ መነቀፍ አምድ ማለት ኡቱባ ጀቹን ጎጆ ቤት ሲሰራ መነ መሃል የሚቆም ነው። ግዱ ዳበቴቱ ዳባ መሃል የሚቆም ነው። ግዱ ዳበት ቤቱ የሚሰራው መንች ከንጃራም መሃል በቆመው አምድ ላይ ነው። ኡቱባ ግዱ መንቻ ዳበቴ ዳበቴ ጅረመንሱ ያ አምድ ለቤቱ ኤጋ ኡቱባን ሱኒ መንች ሰና መሰረት ነው። ቡሮዋን እንዳት አምዱ ከወደቀ የኡቱባን ሱኒ ኩፍ ቤቱ ወደቀ ማለት ማን ኩፈየቹ እና እስራኤልን የመራው እኒ እስራኤል ገጌስ ፒላር ነው። ኡቱባዳ ያ ፒላር ደግሞ ኡቱባን ሱኒ ሞ የቤቱ መሰረት ነው። ኡቱባን ሱኒ ቡሮዋን እንዳት እግዚአብሔር በአዲስ ኪዳን ከኩሃራ ከሰት ዋቀይ አንድ ቤት ሰራ። ማን ተቆይ ጃሪ ቤቱ መንች ኩዲ እኔና እናንተ ነን። አናቢሲኒዳ የቤቱ መሰረት የቤቱ ፒላር የመንፈስ ቅዱስ እሳት ነው። አብዳ ፉራ ቁልቁሉቲ አሜን። ያ ቤት እኔና እናንተ ነን። የቤቱ መሰረት አንድ ነው። የቤቱ አምድ አንድ ነው። የመንፈስ ቅዱስ እሳት የዚህ ቤት መሰረት አንድ ነው። የመንፈስ ቅዱስ እሳት የአገልጋይ መሰረት አንድ ነው። የመንፈስ ቅዱስ እሳት የአማኝ መሰረት አንድ ነው። የመንፈስ ቅዱስ እሳት አብዳ ፉራ ቁልቁሉቲ አሜን ሃሌሉያ። እስኪ ጩውና መሰረቴ አንድ ነው በሉ።
buurri koo tokkodha. ጩና መሰረት አንድ ነው በሉ። Buurri koo tokkodha. ሌላ መሰረት የለንም። Buura ሌላ ፒላር የለንም። piilaarii biraan ሌላ ምሰሶ የለንም። utubaa biraan qabnu. ሌላ ፒላር የለንም። የኔና የናንተ ምሰሶ የመንፈስ ቅዱስ እሳት፣ Abidda የዚህ ቤት ምሰሶ የመንፈስ ቅዱስ እሳት፣ የአማኙ ምሰሶ የመንፈስ ቅዱስ እሳት abidda fuura qulqulluuti. Ameen. Haleluuyaa. አምድ ነው። Utubaadha. እሳቱ አምድ ነው። Utubaa abiddaati. ንገሩት ከጎናችሁ ያለውን ሰው በጌታ Nama bukkee keessa hin jirutti himaa. እሳቱ አምድ ነው በሉት። Hafuurri qulqulluun utubaadha isiniif. አፋን ኦሮሞtiin ittiin hima abiddichi utubaadha jedhani Esaatu amda no balu. abiddin jiru taanaan jedhani atin jirtu jedhani abiddi jira taanaan jedhani ati jirta jedhani I'm telling you ይህንን እውነት እነግራችኋለሁ። ይሄ ቤት የሚቆመው አዳራሹ ስላለ አይደለም። ይሄ ቤት የሚቆመው ጥሩ ህንጻ ውስጥ ስላለን አይደለም። ይሄ ቤት የሚቆመው ፒላሩ ካለ ብቻ ነው። Hafuurri qulqulluun. ይሄ ፒላር በህዝቡ መካከል ይንደድ። Egaa utubaan kun saba kana gidduutti haa mul'atu. Ameen. ቤቱ የሚቆመው በእሳቱ ብቻ ነው። Manichi kan dhaabatu abiddi kun yoo jiraate duwwaadha. እስኪ ቀኝ እጆቻችሁን ከፍ አድርጉ። Harka keessan ol kaasaatii mee. ቀኝ እጆቻችሁን ከፍ አድርጉ። Ol kaasaatii. ልባርካችሁ፣ Sinin eebbisa. ልባርካችሁ፣ Sinin eebbisa. ልባርካችሁ። Sinin eebbisa. በቤታችሁ ይሄ ምሰሶ በኢየሱስ ስም የጸና ይሆን። Mana keessan irratti utubaan. በቤታችሁ ይሄ እሳት የተቀጣጠለ ይሆን። Abidda kun mana በኑሯችሁ ይሄ እሳት የተቀጣጠለ ይሆን። jireenya keessanitti abiddi kun. እሳቱን ያዳፈነ ይመታ። Abiddi kun. እሳቱን ያጠፋ ይመታ። Ameen. እሳቱን ያዳፈነ ይመታ። Ameen. ምሰሶ ነው መንፈስ ቅዱስ ለኛ፣ Ameen. ፒላራችን ነው ለኛ፣ ለቤተ ክርስቲያን ምሰሶ ነው። እሳቱን ያጠፋ ይጥፋ። እሳቱን ያዳፈነ ይዳፈን። በዚህ ማለዳ እሳቱ ይንደድ። Ameen. በዚህ ቤት የማይቆም እሳት ይቀጣጠል። በትውልድ መካከል እሳቱ ይቀጣጠል። ከትውልድ እስከ ትውልድ ይቀጣጠል። አንድ ሰው ጮ እሳት ይበል። Abidda. Hallelujah. አንዳንድ ሰው ይገርመኛል። Namni tokko tokko na dhiba. የሆነ ሰው ከኋላ ልሳን ሲናገር Namni tokko yoo duuba isaatii afaan haaraa dubbate. ገርሞት ይዞራል። Of duuba naanna'ee ilaala. ብራዘር የቤቱ እኮ የሥራ ቋንቋ ነው። Inni kuni. ሰምተኛል? የቤቱ የሥራ ቋንቋ ነው። Mana hojichaa. የዚህ ቤት የሥራ ቋንቋ ልሳን ይባላል። Ameen. የምትደመምበት አይደለም ልሳን፣ እንድታወራ የተሰጠ ነገር ነው። Akka dubbatu. ዛሬ በኢየሱስ ስም ተቀበሎ። Har'a fudhatu. ሻካዳ ባራዲያኖስ Ameen. ኤላ ባራካዲያኖ ባራባያ ዲያኖስ ሻዲካ ባራዶስ ኢላባሃዲያስ Ameen. ሃሌሉያ። Ameen. ንገሩት እስኪ ከጎናችሁ ያለውን ሰው ያዙትና ነቅነቅ አርጉትና የቤቱ የሥራ ቋንቋ ነው በሉት። Mana hojii kanatti afaan hojichaa. የቤቱ የሥራ ቋንቋ ነው በሉት። Afaan hojii mana kanatti. አትገረም በሉት። ለአማኝ ተሰጥቷል በሉት። Akka dubbattuuf si. ሃሌሉያ ሃሌሉያ ሃሌሉያ። Hallelujah. Thank you, Jesus. ክብር ለመንፈስ ቅዱስ፣ Finna fuura qulqulluu faata. ስግደት ለመንፈስ ቅዱስ፣ Sagaduun isaaf haa ta'u. እልልታ ለመንፈስ ቅዱስ፣ Ililleen isaaf haa ta'u. ጩኸት ለመንፈስ ቅዱስ። Foorichuun isaaf haa ta'u. የሚገርማችሁ Kan isin dhibu ይህ እሳት abiddi kun ለሙሴ ተገልጦ ነበር። Museedhaaf mul'atee ture. ሙሴ ያንን ግብፃዊ ከገደለ በኋላ Museen nama Gibxii sana eeggachiisee booda ከግብፅ አገር ሸሸ። lafa biyya Gibxiitti irraan baqate. የአባቱንም ከብቶች ምናምን ሲጠብቅ Hoolota otuu eegaa jiru በቁጥቋጦ መካከል እሳት አየ። abiddi lafa onaatti itti mul'ate. እሳቱ ይነዳል፣ Abiddichi boba'aa ቁጥቋጦ አይቃጠልም። garuu ciraaruun sun hin gubu. ሙሴ ወደሱ ሲቀርብ Museen gara isaatti ሙሴ gaafate. ወደዚህ አትቅረብ አለው። Musee asitti hin dhiyaatin jedhee. ስፍራው የተቀደሰ ነው። Safar iddoon kun kan qulqullaa'edha. አውልቅ አለ። Caammaa kee baafadhu. አስወለቀው። Kophee isaan baafadhu. ካስወለቀው በኋላ Egaa baafachiisee በእሳቱ ቀደሰው። abiddicha ከቀደሰው በኋላ ወደ ግብፅ መለሰው። karaa lafa Gibxiitti erge. የእውነት አንድ ሰው ልባርክ ነው። Har'a nama tokko nan eebbisa. ቀድሶ ወደ ግብፅ የሚመልስ Egaa ከዛ ደግሞ ሄዶ ከባርነት የሚያወጣ achi immoo garbummaa ትውልድን ከጨለማ የሚያወጣ dukkana keessa ትውልድን ከሺሻ ቤት የሚያወጣ mana shiishaatii qabaa. ትውልድን ከጫት ቤት የሚያወጣ Mana caatiitii qabaa. ትውልድን ከፖርኖግራፊ የሚያላቅቅ Ameen. ትውልድን ከዓለማዊነት የሚያላቅቅ Addunyaa ቀድሶ የሚልክ qulqulleessee kan
ቀድሶ ለክብር የሚያደርግ አረ ዛሬ አንድ ሰው ላይ መጥቷል። አሜን አረ አንድ ሰው ከሱ እሳት ጋር ይገናኛል። አሜን እሳት አብደ ፉረ ቁልቁሉ ሻካራ ዲያሎ ቫራዲያናማስ አሜን ሃሌሉያ ይህ እሳት ሙሴ ላይ ብቻ መሰላችሁ የመጣው? ሙሴ ዱዋ ቆፈን ዱፍኔ ሙሴ ዱዋ ኢሳይያስ የሚባል አንድ ድንቅ ነብይ ነበር። ራጂ ኢሳያስ ደሙ ተቆጥ ዱፌ በጣም ነበር የሚተነብየው። ባይ ራጂ ዱበተ ኢሳያስ በጣም አገልግሏል። ተጃጅሌራ አንድ ቀን ግን ጋፈ ተኮ ገሩ እግዚአብሔርን በክብሩ አየ። ዋቀዮ ትሙለቴ እግዚአብሔርን በክብሩ ሲያይ ዋቀዮ ልፍናን ጋፋ አርጉ ለካ እሱ ጻድቅ አይደለም። ኤጋን ቁልቁላ አሚቲ ሌላ ቀዳሽ ያስፈልገዋል። ነማይስ ቁልቁሌሱ በርባች ሌላ የሚያድስ ያስፈልገዋል። ከዲሳ ሃሮምሱ ሰበርባች ስለዚህ እንደዚህ ይላል፣ አከስ ጀደ ከመላእክቶቹም አንዱ ክሩቤል ኬሳ ኢኒ ቶኮ እሳትን በእጁ ይዞ አብድቸ ካሴቱ መጥቶ አንደበቴን ነካ። ሂዲ ቀን ኮንቱ አሁን ተቀድሳል። አማ ቁልቁሎፍቴ መተንበይ ትችላለህ፣ ራጂ ዱበች ማገልገል ትችላለህ፣ መሄድ ትችላለህ፣ መጥራት ትችላለህ ቸቹ ደንዴ አለው። ጀዴን ሃሌሉያ ግድ የለም የቀረው ይቅር፣ ወንተ ፈአፍ ግድ የለም ወንተ ፈአፍ የፈለገው ይቅር። ወንተ በርባች እሳቱ ይንደድ፣ አብድቸ ዱፍ እሳቱ ይንደድ። አብድቸ ዱፍ ከፈለገ የኔ ስብከት ይቅር፣ ለለምን ከፈለገ የኔ መዝሙር ይቅር፣ ፋርፋና ከፈለገ የሆነ ነገር ይቅር፣ ወንተ ከምብራ እሳቱ ግን ይንደድ። አፉርቻ አበባው ሃሌሉያ ይሄ ብቻ መሰላችሁ? ከነድዋሚቲ አንድ ጊዜ ኤልያስ የሚባል ነቢይ ራጂን ኤልያስ ደሙ ተወራረደ። እትኒ አምላክ ማን ነው አለ። ዋን ኤኙ ላይ ባኦል ከሆነ ዋቀ ቶልፈማ ዮቴ እሱን አምልኩት፣ ኢሳ ዋቀስን እግዚአብሔር ከሆነ ግን ዋቀ ዮቴ ገሩ ይለያል። ሐራደኑ ፋባው መለያው ምን እንደሆነ ታውቃላችሁ? እሳት ነው። አብዳን እሳት ነው። አብዳን መለያው እሳት ነው። አብዳን አንተንና ዓለምን የሚለየው እሳቱ ብቻ ነው። ኑፍ ብየለፋ ያንተን አምላክና የነሱን አምላክ የሚለየው እሳት ነው። ዋቀ ከኛም ከንሳ አዎ በኢየሱስ ስም ይንደዳ፣ አሜን በኢየሱስ ስም ይንደዳ። አሜን አሜን ቸርች ተመሳስላ የለ፣ ትውልዱ ተመሳስሎ የለ፣ አማኙ ተመሳስሎ የለ። እግዚአብሔር ግን እንደዚህ ይላል፣ የሚለይ እሳቴን እልካለሁ፣ የሚለይ እሳቴን እልካለሁ። አምላክ ማን እንደሆነ በኢትዮጵያ ምድር ይታወቃል። አምላክ ማን እንደሆነ በሰበታ ይታወቃል። አምላክ ማን እንደሆነ በኢትዮጵያ ይታወቃል። እሳት ይለያል፣ እሳት ይለያል። አካዶሽ አዲያሎ ረባያ አሜን ሃሌሉያ ንገርልኝ በደንብ። እሳቱ መጥቶ ይለያል። አብድች ድፈ ያደባሳ መላው እስራኤል ሰብ እስራኤል ሁንዱ መሳ ለባኦል በወደቀበት ዘመን በሬን ወቀቶል ፈማዳ መላው ትውልድ አሎን ሁንዱ ለርኩሰት በወደቀበት ዘመን ቡዳ ፌሮት ኩፌት ቤተ ክርስቲያን ወልዳን ክርስቲያን በተደባለቀችበት ዘመን ክርስትና መልኩን ባጣበት ዘመን እግዚአብሔር የሚለይ እሳቱን ይልካል። እግዚአብሔር የሚለይ እሳቱን ይልካል። እንደ ተደባለቀ አይቀጥልም። እንደ ተመሳሰለ አይቀጥልም። እንደ ተወራረሰ አይቀጥልም። እግዚአብሔር ይለያል። በእሳት ይለያል። በክብሩ ይለያል። በኃይሉ ይለያል። አሜን። ስብከት ከሆነ እየሰማችሁ ያላችሁ ተሰውዳችኋል። ቱ ቢ ስፒክ ሆነስትሊ የእግዚአብሔርን መልእክት ነው እያወራ ያለሁት። ስብከት አይደለም እየሰበኩ ያለሁት፣ መልእክት ነው እያስተላለፍኩ ያለሁት። የሚለይ እሳት ይመጣል። የሚለይ እሳት ይመጣል። አሜን። ክብር ለመንፈስ ቅዱስ። አላሃዲ ፓራዲያስ አለ መንፈሱ አለ ክብሩ። እንደዚህ አይደል ያለው ኤልያስ? እስከ መቼ በሁለት ሀሳብ ታነክሳላችሁ? እስከ መቼ አለ? በቃ በእሳት የሚገለጥ አምላክ ነው አለ። ሰምቶ በእሳት የሚገለጥ ደግሞ አንድ ነው፣ እሱም የመንፈስ ቅዱስ እሳት። አሜን። እንሞ ሀብተ ፉረ ቁልቁሉት እነኝን ወሳኝ ነገሮች ብቻ ልንገራችሁ። ስለ መንፈስ ቅዱስ መጽሐፍ ቅዱስ የሚያስጠነቅቃቸው ነገሮች አሉት። እነዛን ማስጠንቀቂያዎች ልንገራችሁ። የመጀመሪያው መጽሐፍ ምን ይላል መሰላችሁ? በመንፈስ የጋላችሁ
ሁኑ። ታአደ ሮሜ ምዕራፍ 12 መጽሐፈ ሮማ በቆና ኩዳለም ቁጥር 11 ላይ ለኮስ ወደ ተቆረጥ ሁል ጊዜ የሩንዱማ በመንፈስ አፉራን የጋላችሁ ከኖ ኢተን ሁኑ ይላል። ታአደ መቼ መቼ? የሩ እሑድ ጠዋት፣ ሮብ ማታ፣ የጸሎት ቀን አይደለም። ሁል ጊዜ ምን ሁኑ ይላል? የሩንዱማ ይላል። ስለዚህ መጽሐፍ ቅዱስ የሚያዘን ከናፍ ሁሉ ሁል ጊዜ የጋለ መንፈስ እንዲኖረን ነው። አካ አፉራን ስሪት ሆኢኑ በርባደ ሁለተኛው ለመፋ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ ተሰሎንቄ ኢሰዱራ በቆና ሸለኮስ ወደ ሰገለረት መንፈስን አፉርቻ አታጥፉ ይላል። እንበለስና ይላል። ሃሌሉያ። አሜን። መንፈስን አፉራ አታጥፉ እንበለስና ወይም ደግሞ ወካ አታዳፍኑ ካምስና ይላል። እንደዛ ይለናል። ይቀጥልና ደግሞ ጳውሎስ መንፈሳዊ ልጁ ጢሞቴዎስን ሲመክረው ጢሞቴዎስ ዳንሞ ጳውሎስ አከዘደ በቆና እጅ በመጫን የተቀበልከውን የእግዚአብሔርን ጸጋ ይለዋል ጋፈናኒ ሀርከ ሲረካይ ሲከዳ አቀጣጥለው ይለዋል። ጀጀቤ ሲትቡ ፌዳል ያ እጅ ሲቀበል የሆነ የገባበት ነገር አለ። ጋፈ ጳውሎስ አርከራካይ ሳከዳ ያ የገባው ነገር ግን እና ያን ትገለሱ ሁል ጊዜ የሚቀጣጠል ነው። የሮንዱማዩ ከምቦ ስለዚህ ምን ይለዋል? ከነኒ አቀጣጥለው ይለዋል። ጀጀቤ ሲቦቤ ሲዳል ለኔናም ለናንተም የእግዚአብሔር መልእክት ይሄ ነው። ኤጋ ኤርጋ ዋቀዮ የመንፈስ ቅዱስን እሳት አብተ ፉረ ቁልቁል የሰበታ ሙሉ ወንጌል ሆይ አቀጣጥሎ አቀጣጥሎ ክብር ያለው እዛ ውስጥ ነው። አሜን። ሞገስ ያለው እዛ ውስጥ ነው። መስፋት ያለው እዛ ውስጥ ነው። ስለዚህ እግዚአብሔር ከናፍ ዋቀዮ የመንፈስ ቅዱስን እሳት አፉ አብተ ፉረ ቁልቁሉ እንድናቀጣጥል ይፈልጋል። ቦቤሱኑ በርባደ የመጨረሻው እኔ ዱማ ይሄ የመንፈስ ቅዱስ እሳት አብተ ፉረ ቁልቁሉ ኩን ካልተቀጣጠለ ዮ በበኡባት ይሄ የመንፈስ ቅዱስ እሳት አብተ ፉረ ቁልቁሉ ኩን ካዳፈን ነው። ዮ ኡካምሲን ይሄንን የመንፈስ ቅዱስን እሳት አብተ ፉረ ቁልቁሉ ስፍራ ካልሰጠ ነው ዮ ዶከ ኑቪባን ምን ይመጣል ማልቱ ዱፍ ብትሉኝ ማልቱ ዱፍ ወደን ለብ ማለት ይመጣል። ቀበናው ዱፍ ለሎዶቅያ ቤተክርስቲያን እግዚአብሔር ያለው እንደዚህ ነው። ወልዳ ለዶቅያትን አከዚ ደዋጋ በራድ ዮካ ወይም ትኩስ አይደለሽም ማለት ዮካስሞ ሆኢቱ ሚት እንዲሁ ለብ ያልሽነሽ አለ። ቀበኖፍቴታ በመንፈሳዊ ህይወት ውስጥ ጅሬኛ አፉራ ከሰት ትልቁ ኪሳራ ኪሳራን ጉዳ ትልቁ ውድቀት ኩፋቲ ጉዳን ባክ ማድረግ አይደለም፣ ዱበት ደቡ ዱዋሚቲ ኃጢአት መስራት አይደለም፣ ቦጀቹ ዱዋሚቲ ለብ ማለት ነው። ቀበናውንስ ኃጢአት የሰራ ሰው ነምኒ ጩቦጀት በንሳ ይመለሳል። ቀልቢ ጅጅረቴ ዴ ለብ ያለ ሰው ግን ገሩ ነምኒ ቀበና እያመሳሰለ ይኖራል። ፈካቴ ጅራት ከዚህም ነው አሲኒሲ ከዛም ነው። አቺኒስ ይሄን ብትለው ዮ ከነጀተኒን ችግር የለውም። ይፈካታ ይሄኛውንም ብትለው ዮ ሰነስ ጀተኒን ችግር የለውም። ይፈካታ እንደዛ ከሆነ አከሲዮተ ቤተ ክርስቲያን ወልዳን ክርስቲያን አማኝ አመንቶን በቁሙ ይሞታል። ድረኛት ኩፍ የመንፈስን እሳት ከቤታችሁ ካጠፋችሁ፣ ዮ አብደ ፉረ ቁልቁሉ በነከሰን የመንፈስን እሳት ከልባችሁ ካጠፋችሁ በከሰን ከሳ ዮ በለስ ለብ ማለት ነው የሚመጣው። ቀበናው ትዱፍ ለብታ ደግሞ ቀበናውንሞ ሞት ነው፣ መተፋት ነው። ኩፉዳ ሁለተኛው የመንፈስ እሳት ከኛ ውስጥ ከጠፋ አብደ ፉረ ቁልቁሉ ዱከሳ ዮ በድ ኃጢአት ይነግስብናል። ጩቡ ኑረት ሞ ይሄናውን ብትሰሙኝ እና በጨርስ ምንም ችግር የለውም። ዮ ከነ ደገሰኒ ጡሞነ ነቲ ቶላ በአውሮፓ በአሜሪካ አውሮፓ አሜሪካ ያሉ ትልልቅ ሜጋ ቸርቾች አሉ። ወላሌ ጉርጉዶ ባየቱ ጅርቱ በ ዛሬ ለናይት ክለብ እየተሸጡ ነው። ኤጋ ማን ስርባ ገልገላት ጉርጉራማ ጅረን ሰምታችሁኛል? ነደጋ ጅርቱ ሰምታችሁኛል? ነደጋ ጅርቱ ሰምታችሁኛል ወይ? ደገሰኒቶ ትልልቅ ቤተክርስቲያኖች ትልልቅ የእምነት አባቶች የገነቡት ቤተክርስቲያን ወልዳን አመንቶን ጉርጉዶን ጃራንሱን ለጥሩ ጭፈራ ቤቶች እየተሸጡ ነው። ማን ዳንክራፍ ጭፈራት ጉርጉራማ ብዙ ቤተክርስቲያን ወልዳለም ባየን መድረክ ላይ አቁማ ወልዳር ዳብዴ ወንድና ወንድ እያጋባሽ ነው። ዲራ ወልቴሩምሲስ ብዙ የውጭ ቤተክርስቲያን ወልዳለም ቢያላ ባየን መድረክ ላይ አቁማ ወልዳረት ሴትና ሴትን እያጋባሽ ነው። ወርቶቶ ወልቴሩምሲስ ለምን ሆነ ካላችሁ ማሊፍ ወጀተን እሳቱን አጥፍቶ አብትቸ በለስ ምንም ሌላ ተአምር የለው። ዋን ብራሚቲ እውቀት በደንብ አላቸው ከኛ በላይ፣ ቤኩን ሰንቀብ ትምህርት አላቸው ከኛ በላይ፣ ሰንቀብ ማያውቁት ነገር የለም። ዋን ባየ ቤኩ ያደረጉት ግን አንድ ነው፣ ዋቶ ኮጎደን መንፈሱን አጠፉ። አፉረ ቁልቁሉ አባቶቻቸው አቦቲን ሳኒ በመንፈስ ቅዱስ እሳት አፉረ አብደ ፉረ ቁልቁሉቲ በሪቫይቫል ሶቼ ፉረ ቁልቁሉቲ 100,000 200,000 የሚቀበል ቤተክርስቲያን ሰሩ። ወልዳሌ ኩመ ዲበ ለመና ቀጥሎ የመጣው ትውልድ ግን አሎን ትፈየዱ ፍቀሩ እሳቱን ስላላስቀጠለ አብትቸ ዋን ትፉፍኔፍ ቤቱን ለጭፈራ ተጠቀመበት። ማንቸ ጉርጉሩት ከይ አንድ ነገር ልንገራችሁ፣ ዋቶ ኮንስሊት እግዚአብሔር የሰበታ ሙሉ ወንጌልን ያሰፋል።
በደንብ ያሰፋል። እግዚአብሔር እንኳን ይሄንን ሙሉ ግቢ አይደለም ሰበታንም ስጠን ብንለው የመስጠት ችግር የለበትም። እግዚአብሔር ግን አንድ ነገር ያስጠነቅቃል። ቤቱም ሲሰፋ፣ አዳራሹም ሲሰፋ፣ ህዝብም ሲሰፋ እሳት ግን እንዳይጠፋ። አሜን አሜን። ኦቨር ፕሮስፔር ብትሆኑ ሚሊየንስ የሚይዙ ሜጋ ቸርቾች ብንገነባ እሳት ከሌለበት ባዶ ነው። ሬሳነን እኮ እኛ ያለ መንፈስ ቅዱስ ባይዞ ሙት ነበራችሁ ነው አይደለም የሚለው። መንፈሳችን እኮ ነው ሙት የነበረው። የመንፈስ ቅዱስ እሳት ከዚህ ቤት ከጠፋ ከማይመጡት ወገን ነኝ እኔ። ምን እሰራለሁ? ስለዚህ አንድ ነገር የሙጥኝ እንድንል እፈልጋለሁ። በአባቶቻችን ዘመን የነደደው 12 ብቻ ሆነው ዓለምን የወረሱበት ማይ ጋድ ኢየሱስ እኮ ከብዛት ጋር ችግር የለበትም። 12 ሰው ብቻ መረጠና ዓለምን ወረሱ። ዓለምን የወረሱት እሳቱ ሲመጣባቸው በአንድ ቀን ስብከት ከ3000 በላይ ገዙ። አሁን እኮ እኛ 5 ሰው ነው አይደል የገረመን? እሳቱ ይቀጣጠል እንጂ በሺዎች መጥተው ይቀበላሉ። አሁን እኮ እኛ እየናቁ አይደለም ባይዞ የሚድነውን ሰው በጣም ነው የምንገረመው እኮ እግዚአብሔር ሲሰራ። እሳቱ የመጣ ቀን ከገልማ ውስጥ መጥቶ ይንበረከካሉ። ዋናውን ነገር ዋና አድርጉ። ጋሻ ሌላ አስቸግሮት ወደዚህ ይመጣሉ። ሰውልም ወደዚህ ና ቅዱሴና አስራ ቤት ውስጥ ያለ አንድ ሰው በፈቃደኝነት ሮቶ የሚወጣ ነይ ነይ። መንፈስ ቅዱስ አለ። እስኪ ጩና መንፈስ ቅዱስ በሉ። መንፈስ ቅዱስ በሉ። የመንፈስ ቅዱስ እሳት በሉ። እዚህ ጋር አንድ ጄኔሬሽን አለ። አንድ ትውልድ አለ። አንድ ትውልድ አለ። ከኛ ቀድሞ ወንጌል የሰሙ ከኛ ቀድሞ ወንጌል መመስከር የጀመሩ እግዚአብሔር ይሄኛው ትውልድ ላይ ከብሯል። እሳቱን አንድደዋል። እሳቱ ግን እዚህ ጋር መቅረት የለበትም። ሰምታችሁኛል? አንድ ትውልድ አለ። አባቶች እዚህ ውስጥ ያላችሁ ስሙኝ። እናቶች እዚህ ውስጥ ያላችሁ ስሙኝ። እናንተ ላይ የነደደው እሳት ልጃችሁ ላይ ካልተላለፈ ከስራችኋል። እናንተ ቤት የነደደው ልጃችሁ ላይ ይንደድ። አሜን ብራዘር። ይሄኛው ትውልድ አለ በብዙ መከራ ያለፈ፣ በብዙ ስደት ያለፈ፣ ብዙ ስራት፣ ብዙ መወገር፣ ብዙ መሞት ደርሶበት ያለፈ። እሳቱን ግን አላጠፋም። እሳቱን አሳድሮ ያቆየ አንድ ትውልድ አለ። ለብቻው ግን በቂ አይደለም። ለዚህኛው ትውልድ ማስተላለፍ አለበት። ይሄኛው ትውልድ ጋር መምጣት አለበት። አዎ አባቶች ጋር የነበረው መንፈስ ቀጥሎ የሚመጣው ጄኔሬሽን ላይ መምጣት አለበት። አሁን ይሄኛው ጋር ደግሞ ጥሩ ነው። መንፈሱ ነዷል። እግዚአብሔር ሰርቷል። ሰርቶ ማብቃት የለበትም። ለዚህኛው ትውልድ መተላለፍ አለበት። ለዚህኛው ትውልድ መተላለፍ አለበት። ይሄኛው ትውልድ ደግሞ ሰርቶ መጨረስ የለበትም። ለዚህኛው ትውልድ ማስተላለፍ አለበት። የዛን ጊዜ ምድራችንም ህዝባችንም ይተርፋል። እሳት ካልተላለፈ ግን ከስረናል። አሁን ዛሬ የምንጸልየው ጸሎት እንደዚህ ነው። በአባቶቻችን ዘመን የነደደው እሳት ቀጥሎ በወጣቶች ላይ መንደድ አለበት። በወጣቶች ላይ የነደደው እሳት ቀጥሎ በቲኔጆች ላይ መንደድ አለበት። ቲኔጆች ላይ የነደደው እሳት ቀጥሎ በእናት ማፀን ውስጥ ያሉት ራሱ መንደድ አለበት። እግዚአብሔር ያደርገዋል የሚል አሜን ይበል። ዘሌዋውያን ምዕራፍ 6 ከቁጥር 12 እስከ 13 እንደዚህ ይላል። ዘወትር እሳት ከመሰዊያው ላይ አይጠፋም ነበር። ካህናትም እንጨት ይጨምሩበት ነበር። በማለዳ ደግሞ አመዱን
ገነመትሞ ዳራች ያወጡ ነበር። ራይን ካሱ ቱረኒ አሁን እግዚአብሔር ለኔና ለእናንተ እንደዚህ ነው የሚለው፣ አከስኖ ዘወትር እሳቱን ያነደዋል። እዛው በተቀመጣችሁበት እጅ ላይ እጅ ተያያዙ። አርከ ወልቀመነ ለፈጅሩት በኔና በእናንተ ዘመን እግዚአብሔር ተረት አይሆን። በኔና በእናንተ ዘመን እግዚአብሔር ተረት አይሆን። መንፈስ ቅዱስ ታሪክ አይሆን። መንፈስ ቅዱስ ዛሬም ይስራ። አሁን በልሳኖቻችሁ ጸልዩ፣ ጸልዩ። በቤቴ እሳትን አንድድ፣ በልጆቼ ላይ እሳትን አንድድ፣ በዘመኔ ላይ እሳትን አንድድ፣ በትውልዴ ላይ እሳትን አንድድ። ሻካዶባ ኤፋላቶራ ኒክል ሃራዲ ግላራዲያስ እሳቱ ይነዳል በዚህ ማለዳ፣ እሳቱ ይነዳል በዚህ ማለዳ። የመንፈስ ቅዱስ እሳት ይነዳል። ከትውልድ ትውልድ የሚተላለፍ እሳት፣ ከትውልድ ትውልድ የሚተላለፍ እሳት፣ የማይቆም እሳት፣ አባት ላይ የማይቆም ልጅ ላይ የማይቆም ወደ ልጅ ልጅ የሚተላለፍ ወደ ልጅ ልጅ የሚተላለፍ ሙጫዳ ሙጫት ከንደርቦ አሎታ አሎታት ከንደርቦ ብያብየት ከንደርቦ አቢደፉረ ጎልጎሎ አቢደፉረ ጎልጎሎ የሚነጥቅ አውሎ ንፋስ የሚነጥቅ አውሎ ንፋስ ግባ መንፈስ ቅዱስ በጉባኤ መካከል ግባ መንፈስ ቅዱስ በሕዝብ መካከል ግባ መንፈስ ቅዱስ ሻላዶራ ዲግላዲያስ ኤሌብራኩ ዳባሃራ ዲላራዲያስ ማቻዶ ባጋዳ ላባራዳ ጋዳያ አቺጋ ማንቶሮ ሎቦሮዶሎዶስ ራካዳጃና ማማዶሽ ኢላባራ ጋዲያኖ ማያ ሻዶራ ኤባራ ዲግሌ ዴኔሜኔቶስ ሊብራዲ ጋዲያዶስ ኢጃንዳ ባራኪያ ሌቤሬ ደግላዲያስ ሎቆቶ ጆኖሞኮ ኢላባራ ጋዲያ ሻዲ ሻዲ ሻዲጋ እሳት 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 የማይቆም 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 እሳት ዣላባራ ዳጋዲያ ሌቤሬ ሌሌቦ ኢባራ ዳግላዲያስ እሳት 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 አሁን ይነካል ይነካል የእግዚአብሔር እጅ ይነካል የእግዚአብሔር እጅ ከትውልድ ትውልድ ከትውልድ ትውልድ from generation to generation ከትውልድ እስከ ትውልድ ሀገር የሚያዳርስ እሳት እሳት ላርቶዲጋ ኤቬሌ ዴግራዲያስ